እኔ በልጅነቴ ንቅሳት ተነቅሻለሁኝ። ከፋራ አለብኝ ወይ? ቤተሰቦቼ ሳያውቁ ነው የተነቀስኩት፣ የጎረቤት ህፃናቶች ሲነቀሱ አይቼ። አሁንስ ንቅሳቴን ማስጠፋት እችላለሁ ወይ ትላለች። በመጀመሪያ ልናውቀው የሚገባ ነገር ንቅሳት መነቀስ ሐራም ነው፣ ከታላላቅ ኃጢአቶች ነው። ለዐነ ረሱሉላህ ሰለላሁ ዐለይሂ ወሰለም አልዋሽማት ወልሙስተውሽማት የሚል ሐዲስ አለ። ነቢዩ ሰለላሁ ዐለይሂ ወሰለም ንቅሳት የምትነቅስን ሴት እና የምትነቀሰዋንም ሴት ሁለቱንም ረግመዋቸዋል የሚል ሐዲስ አለ። ስለዚህ ንቅሳት የሚነቀሱ ሰዎች እንዲሁም ነቃሾቹም ሁለቱም በነቢያችን ሰለላሁ ዐለይሂ ወሰለም አንደበት ተረግመዋል። ስለዚህ ከታላላቅ ወንጀል ነው። ሰዎች ከዚህ ተግባር ተቆጠቡ፣ ራቁ። ሌላው ነገር ከዚህ በፊት የተነቀሳችሁትስ ምንድነው ማድረግ ያለባችሁ? አንደኛ ተውበት ማድረግ፣ ያን በመስራታችሁ ስተታችሁን ጌታችሁን ይቅር መጠየቅ አለባችሁ። ይቅር እንዲላችሁ መማጸን አለባችሁ። ሁለተኛ ነገር ከቻላችሁ ማጥፋት፣ ያን ንቅሳት ከቻላችሁ ማጥፋት የማትችሉት አይነት እስከሆነ ያኔ ችግር የለውም፣ አትጠየቁበትም። ዋናው ነገር ወደ አላህ ሱብሓነሁ ወተዓላ ተውበት ማድረጋችሁና ከዚያ ስህተት መቆጠባችሁ ነው። ምህረትን መማጸናችሁ ነው። በሰራችሁት ኃጢአት መጸጸታችሁ ነው። ዳግም ያን ላትሰሩት መወሰናችሁ ነው። ግልጽ ነው አይደለ? ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ። አላህ አንዲትን ነፍስ በማትችለው ነገር ላይ አያስገድዳትም ይላል። ለማጥፋት ሞከራችሁ፣ አልቻላችሁም። ስለዚህ አትገደዱበትም ከዚያ በኋላ ማለት ነው። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።